ትሬዲንግ ቁማር ነው ወይስ አይደለም? ከሁሉም ጥያቄ በላይ በጣም የሚያደክመኝ ጥያቄ ይሄ ጥያቄ ነው። በኤኒዌይስ ይሄን ጥያቄ ዛሬ በደንብ እንመልሳለን። ትሬዲንግ ጋምብሊንግ ነው ወይስ አይደለም የሚለውን ነገር በደንብ ዲቴይልድ የሆኑ ሀሳቦችን እያነሳን በደንብ እንነጋገራለን። አምሹር ከዚህ ቪዲዮ በኋላ ዳግመኛ ትሬዲንግ ጋምብሊንግ ነው አይደለም እያላችሁ ኮንፊውዝድ እንደማትሆኑ። ለዚህ ቻናል አዲስ ከሆናችሁ ወረድ ብለን ሰብስክራይብ በማድረግ የቻናላችን ቤተሰብ ሆነን እንጀምራለን። በጣም ብዙ ሰው ትሬዲንግ ቁማር ነው ይላል። አክቹዋሊ ሶሻል ሚዲያ ላይ ትሰማላችሁ፣ የተለያዩ ቦታዎች ላይ ትሰማላችሁ። አምሹር በጣም ብዙ ቦታዎች ላይ ሰው ትሬዲንግ ጋምብሊንግ ነው፣ ፎሬክስ ቁማር ነው እንዲህ አይነት ነገር ሲሉ ሰምታችኋል። ዛሬ እኔ የምነግራችሁ ነገር ለምንድነው እነዚህ ሰዎች ልክ የማይሆኑት የሚለውን ነገር በጣም ዲፕ የሆኑና አክቹዋሊ ትሬዲንግ እንዴት እንደሚሰራ የሚገልጹ አይዲያዎችን እያነሳን ትሬዲንግ ለምን ጋምብሊንግ እንዳልሆነ እንነጋገራለን። የመጀመሪያው አይዲያ ስኪል ቱ ላክ ሬሽዮ ነው። የትኛውም ነገር ላይ የትኛውም ኢንዱስትሪ በሉት የትኛውም አይነት ጨዋታ በሉት የትኛውም አይነት ስራ በሉት ላክ ቱ ስኪል ሬሽዮ አለው። አክቹዋሊ የሆነ ነገር ላይ ስኪል ትሆናላችሁ፣ ከዛ በኋላ ደግሞ ላክ አለ which means 100% የሆነ ነገር ላይ ስኪል ብቻ ፕሮቫይድ አያደርግም የሆነ ነገር ላይ ስታሸንፉም ሆነ ስትወድቁ ማለት ነው። እና ላክም አለ የሆነች ያህል ፐርሰንት ቢሆንም ማለት ነው። እና ለምሳሌ አሁን ለዚህ በጣም ጥሩ ኤግዛምፕል አለኝ። የባስኬትቦል ኤግዛምፕል እንውሰድ። ለምሳሌ አንድ ፕሮፌሽናል ባስኬትቦል ተጫዋች 10 ሻት ቢያደርግ ለምሳሌ እና 10ሩንም ቢያገባው ለምሳሌ 10ሩንም ሲያገባው የሆነ ያህል ፐርሰንቱ ላክ ነው which means 10ሩንም ስኪል ስለሆነ አላገባውም። አክቹዋሊ የሆነ ያህሉ ላክ ነበረ። ስለዚህ 4 ወይም ደግሞ 3ቱ ላክ ቢሆን ብለን ብናስብና 6ቱ ወይም ደግሞ 7ቱ ደግሞ ስኪልድ ነው ብናስብ ቀጣይ ሲደግምም ከእንደገና 6 ወይም ደግሞ 7 ነው የሚያገባው። ምክንያቱም ስኪልድ ከሆነ አክቹዋሊ የሆነ ነገር ደጋግሞ ማድረግ ይችላል። ነገር ግን አክቹዋሊ እነዛ 2ቱ ወይም ደግሞ 3ቱ ወይ ሊገቡ ይችላሉ ወይ ደግሞ ላይገቡ ይችላሉ ማለት ነው። አክቹዋሊ እዚህ ጋራ የዚህ ተጫዋች ስኪል ቱ ላክ ሬሽዮ ለምሳሌ 90% to 10% ሊሆን ይችላል። 10%ቷ ላክ ናች። ስለዚህ ዌዘር ላኪ ሊሆን ይችላል ወይም አንላኪ ሊሆን ይችላል። አንላኪ ከሆነ ያቺ 10% ሉዝ ልትሆን ትችላለች ወይም ደግሞ ያቺን 10% ላያገባ ይችላል። ነገር ግን 90%ቱ ስኪል ነው which means ኮንፊደንት ነው ደግሞ ደጋግሞ ማግባት እንደሚችል ያውቃል። ነገር ግን there's a little room የሆነች ያህል ሩም አለች ላክ የምትኖርበት ዌዘር ላኪ ሊሆን ይችላል ወይም ደግሞ አንላኪ ሊሆን ይችላል ማለት ነው። ወደ ትሬዲንግም ስንመጣ የሚሰራው the same way ነው። 10 ትሬድ ብንወስድ ለምሳሌ አሁን እዚህ ጋር ብዙ ጊዜ ትንሽ ኮምፕሊኬትድ የሚሆነውና ብዙ ሰው ሀሳቡን የማይረዳው በደንብ ተከታተሉ። 10 ትሬድ አንድ ሰው ከወሰደ ለምሳሌ የምንመለከተው ምን ያህሉን አትርፏል ምን ያህሉን ከስሯል አይደለም። ያ out of our control ነው። ያ ከኛ ኮንትሮል ውጪ ነው። ነገር ግን አንድ ኮንትሮል አለን። 10 ትሬድ ላይ ለምሳሌ ምን ያህል ሩሉን መከተል ይችላል፣ ምን ያህል አክቹዋሊ የሚያውቀውን ነገር ወይም ደግሞ ያስቀመጠውን ሩል ያን ስትራቴጂ የሚከተለውን ስትራቴጂ መከተል ይችላል። ወይም ነው በቀላሉ ከ10 ትሬዶች ውስጥ ምን ያህል ጉድ ትሬዶችን ትክክለኛ ሩሉን ስትራቴጂውንና ሁሉ የማርኬቱን ሲቹዌሽን የተከተለበት ትሬድን መውሰድ ይችላል የሚለውን ነገር ነው የምንለካው። ይሄ ለምሳሌ 90ቱ 10 ከሆነ ለምሳሌ 90% ኦፍ ዘ ታይም ይሄ ሰው ያሸንፋል ሳይሆን 90% ኦፍ ዘ ታይም ይሄ ሰው አክቹዋሊ ሩሉን መከተል ይችላል፣ ስትራቴጂውን መከተል ይችላል። 10% ኦፍ ዘ ታይም ግን አይከተልም። 10% ኦፍ ዘ ታይም ዌዘር ላኪ ሆኖ ሩሉ ሊከተል ይችላል ወይም ደግሞ አንላኪ ከሆነ ደግሞ ሩሉን ላይከተል ይችላል። እንዲህ ከሆነ ደግሞ አክቹዋሊ ኤጅ ፓፕ አውት የሚያደርገው ሩላችንን በምንከተልበት መንገድ ነው። ዛት ሚንስ 90% ኦፍ ዘ ታይም ሩሉን ተከተለ ማለት ሎስ አይኖርም ማለት አይደለም። ነገር ግን 90% ኦፍ ዘ ታይም ወይም እዛ 90% ውስጥ ሩሉን በሚከተል ጊዜ አክቹዋሊ ቫሊድ የሆነ ሎስ ነው የሚኖረው which means ትክክለኛ የሆነ ሎስ ጀስት ኖርማል የሆነ አይነት ሎስ ነው የሚኖረው። ምንም ኢሞሽናል ያልሆነ ሩልን ከመከተል ያልወጣ ከሪስክ ማኔጅመንት ከሩል ያልወጣ ሎስ ነው የሚኖረው። ያ ደግሞ ፕሪቲ ኖርማል በጣም ኖርማል ነው። ጀስት የቢዝነስ ኮስት ያን ደግሞ ሎስ አይደለም ቢዝነስ ኮስት ነው አክቹዋሊ። እና 90% ኦፍ ዘ ታይም ሩሉን መከተል የሚችል ከሆነና አንድ ሰው 10% ኦፍ ዘ ታይም ላክ ብቻ ከሆነ ዘን ይሄ ነገር አክቹዋሊ ምን እየሆነ ነው ማለት ነው? ጋምብሊንግ ከመሆን እየራቀ ነው። ምክንያቱም ለላክ የሆነች ያህል ሩም ላይ ያለችው ለስኪል ግን በጣም ብዙ ሩም ነው ያለው። ስለዚህ እንዲህ ከሆነ ደግሞ አክቹዋሊ ለስኪል ብዙ ሩም አለ ማለት በተዘዋዋሪ ምን እያለ ነው? አንድ ሰው መማር ይችላል እያለ ነው። የመጀመሪያው ነገር ስኪል ከሆነ አንድ ሰው መማር ይችላል ነው። ሁለተኛው ደግሞ ማደግም ይቻላል ማለት ነው። ኢነሴንስ ስትራቴጂውን ባሻሻለ ቁጥር ሩሉን ባሻሻለ ቁጥር የማርኬት ኤክስፒሪየንሱ በደንብ ኤክስፓንድ እያደረገ በሄደ ቁጥር አክቹዋሊ the way he trades ከዛ ውጪ ደግሞ ፕሮፊቱም እያንዳንዱ ነገር እያደገ ይሄዳል ማለት ነው። ስለዚህ ይሄ ነገር ደግሞ ምንም ሪል ነው ፈጠራ ምናምን አይደለም። አክቹዋሊ ትሬድ የምታደርጉ ሰዎች ታውቁታላችሁ ሲቹዌሽኑ። ስለዚህ የመጀመሪያው ነገር በጣም ብዙ ሩም አለ ለስኪል ትሬዲንግ ላይ ስና ጀስት ጋምብሊንግ አይደለም። የሆነ ነገር አድርገን ላክ አይደለም የምንጠብቀው። ኦፍ ኮርስ ላክ አለ፣ ነገር ግን ላክ ትሬዲንግ ጋር ብቻ አይደለም፣ የትኛውም ነገር ጋር አለ። ቢዝነስ ላይ አለ፣ ባስኬትቦል ላይ አለ፣ ፉትቦል ላይ አለ፣
የትኛውም አይነት ጌም ጋር የትኛውም አይነት ፕሮፌሽን ጋራ አለ ላክ። ነገር ግን ለላክ ሩሙ በጣም ትንሽ ነው። ሜቢ 10% ሜቢ 5%። the same is true for trading። ስለዚህ ትሬዲንግ ጋምብሊንግ የማይሆንበት የመጀመሪያው ሪዝን there's a lot of room ለስኪል ማለት ነው። ሁለተኛ ደግሞ the idea of controlling the outcome። ስለዚህ ይሄ ደግሞ ምንድነው actually outcome ኮንትሮል ማድረግ የማይቻል ከሆነ then risk gambling። ምክንያቱም አሁንም ቅድም ወዳለው ወደ ላክ shift ያደርጋል which means responsibility ከኛ ወደ ሌላ ነገር shift ያደርጋል። አንድ ትሬደር outcome ኮንትሮል ማድረግ የማይችል ከሆነ which means ሰርቶ ወይም ደግሞ ስትራቴጂውን ተከትሎ ትሬድ አድርጎ መጨረሻ ላይ የሚመጣውን outcome ኮንትሮል ማድረግ የማይችል ከሆነ ዘንድ ላክ ቤዝድ ጌም ነው ይሄ which means ከሱ ኮንትሮል ውጪ የሆነ ነገር ነው። ስለዚህ ትሬዲንግ ላይ ኮንትሮል የለም የሚሉበት ምክንያት ብዙ ጊዜ ሰዎች አንድ ትሬድ ላይ ኮንትሮል የለም፣ አንድ ትሬድ ላይ አንድ ትሬደር ሲወስድ ኮንትሮል የለም actually። ስለዚህ ብዙ ጊዜ ምን ይላሉ ሉዝ ልታረግም እንደምትችል ፕሮፊት ልታረግም እንደምትችል እኮ አታውቅም። ስለዚህ ኮንትሮል ማድረጋችን ኮንትሮል ማድረግ የማትችል ከሆነ ደግሞ it's a matter of luck ወይም ደግሞ የእድል ጨዋታ ይሆናል አሁን ይላሉ። ይሄ ነገር ልክ የማይሆንበት ምክንያት ለምንድን ነው ካላችሁኝ ስኪል የሚባለው ነገር ፓፕ አውት የሚያደርገው ወይም ደግሞ የሚታየው በ20 ወይም ደግሞ በ30 ትሬድ ነው which means አሁን ኮንትሮል ማድረግ የምንችለው አውትካሙን በ20 በ30 ትሬድ ነው እንጂ not necessarily በአንድ ትሬድ አይደለም። አንድ ትሬድ ላይ ኦኬ ምን አውትካም እንደሚመጣ መቆጣጠር አልችልም ወይም ደግሞ ማወቅ አልችልም obviously አንድ ትሬድ ሉዝ ይሁን ፕሮፊት ይሁን ላውቅ አልችልም። ምንም ያህል ብሰራ ደግሞ ላሻሽለው አልችልም actually። ነገር ግን 20 ትሬድ ወይም ደግሞ 30 ትሬድ ወር ደግሞ 100 ትሬድ ላይ ያለውን አውትካም ግን ኮንትሮል ማድረግ እችላለሁ actually። ስለዚህ ምንድነው አይዲያው ኮሌክቲቭሊ ባሉ ነገሮች ውስጥ ኮንትሮል ማድረግ ይችላል። ኮሌክቲቭሊ ስኪል ማተር ያደርጋል። ነገር ግን በአንድ ትሬድ ላክ ብቻ ማተር የሚያደርገው በአንድ ትሬድ ላክ ሊሆናችሁ ፕሮፊት ሊሆን ይችላል፣ ላክ ሊሆናችሁ ሎስ ሊሆን ይችላል doesn't matter። ነገር ግን 20 ትሬድ 30 ትሬድ ላይ ግን የግድ ኮንትሮል የምታደርጉት አውትካም ይኖራል actually። እናንተ የምትቆጣጠሩት አውትካም ይኖራል። የሆነ ነገር ስታሻሽሉ የሚሻሻል፣ የሆነ ጥፋት ስትሰሩ ደግሞ actually የሚወርድ የሆነ ኮንትሮል የምታደርጉት አይነት ነገር ይኖራል። ይሄ የሚኖረው ግን ኮሌክቲቭሊ ነው ናት ጀስት በሲንግል ትሬድ አይደለም actually በኮምቢኔሽን ውስጥ ነው። the same is true by the way ለባስኬትቦል ለምሳሌ አንድ ሻት ሲያደርግ አንድ ባስኬትቦል ፕሌየር it could be luck which means luck ሊሆን ይችላል። ምክንያቱም የትኛውም ሰው አሁን ለምሳሌ ምንም ባስኬትቦል አይችልም እና actually ሻት አድርጌ ባገባ በጣም ፕሮፌሽናል የሆነ ባስኬትቦል ፕሌየርም ደግሞ ሻት አድርጎ ቢያገባ ለምሳሌ እኩል ነን እኔና እሱ which means እኔ ምንም ስኪል የለኝም እሱ ግን በጣም ስኪልድ ነው። ስለዚህ እዚህ ጋራ it's a matter of luck ይሆናል አይደል? የላክ የእድል ጨዋታ ነው የሚሆነው። ነገር ግን actually 20 ወይም ደግሞ 30 ሬፒቴሽን ቢኖረን ግን እኔ 2 ወይ 3 አገባለሁ እሱ ግን 10 15 20 ሊያገባ ይችላል ማለት ነው። ስለዚህ ያኔ አሁን የኔና የሱ ዲፍረንስ መታየት የሚችለው 20 ጊዜ ሻት ስናደርግ ነው እንጂ በአንደኛ ሻታችን አለ። ምክንያቱም በአንደኛ ሻታችን እኔ ምድለኛ ሊሆን ይችላል እሱም ምድለኛ ሊሆን ይችላል it doesn't matter መለካት አንችልም። ነገር ግን አሁን አውትካሙን ኮንትሮል ማድረግ የቻለው እሱ ስኪልድ ስለሆነ እኔ ደግሞ ስኪልድ ስላልሆንኩ ነው ማለት። ስለዚህ the same is true for trading as well actually አውትካሙን ኮንትሮል ማድረግ እንችላለን። ነገር ግን ኮንትሮል ማድረግ የምንችለው በኮሌክቲቭ ትሬዶች ነው እንጂ በአንድ ሲንግል ትሬድ አይደለም ማለት ነው። ይሄኛውም the second reason ነው። በጣም ብዙ ሰዎች ጋምብሊንግ ለመሆኑ የሚያቀርቡት ሪዝን ይሄ ነው። ነገር ግን actually አንድ ፕሮፌሽናል ትሬደር አውትካሙን በደንብ መቆጣጠር ይችላል obviously ማለት ነው። ስለዚህ በሁለተኛው መንገድ ደግሞ ጋምብሊንግ አለመሆኑን ማስረዳት እንችላለን። ሶስተኛው ደግሞ the idea of risk ነው። በጣም ብዙ ሰው ችግሩ ሉዝ የማድረግ ፕሮባቢሊቲው በጣም ትልቅ ነው ትሬዲንግ ላይ ምናምን። ኦፍ ኮርስ ሲጀምር የትኛውም አይነት ነገር ላይ ሉዝ የማድረግ ፕሮባቢሊቲያችን ትልቅ ነው። አንድ ሰው ቢዝነስ የማያውቀውን ቢዝነስ ቢጀምር which means እንደውም የመጀመሪያው ቢዝነስ ላይ ፌል የማድረግ ፕሮባቢሊቲ ትልቅ ነው። ምክንያቱም የሚያውቀው ነገር ስለሌለ ብዙ አይነት ስህተቶችን እንደሚሰራ ጀስት ኤክስፔክት ስለሚደረግ። ስለዚህ አንድ ሰውም ትሬዲንግ ጀምሮ በመጀመሪያ ጊዜ ላይ ሉዝ የማድረግ ፕሮባቢሊቲ ትልቅ ነው ኦብቪየስሊ። ለየትኛውም ነገርም እንደዚህ ነው። ከየትኛውም ነገር የሚለየው ነገር የለም። እንዲህ ከሆነ የትኛውም ነገር ጋምብሊንግ ይሆናል፣ ቢዝነስም ጋምብሊንግ ይሆናል፣ የትኛውም ስራ ጋምብሊንግ ይሆናል። ምክንያቱም ይሄ ጀስት ዩኒቨርሲቲ የሚሰራበት መንገድ ነው። አክቹዋሊ የመጀመሪያ ነገራችን ብዙ ጊዜ ይወድቃል። ምክንያቱም ብዙ ነገሮችን መማር ስላለብን፣ ብዙ ነገሮችን ማወቅ ስላለብን፣ ብዙ ነገሮችን ማሻሻል ስላለብን ነገር ግን እየቀጠልን ስንሄድ 1 ዓመት 2 ዓመት 3 ዓመት እያለ ሲሄድ ግን ሉዝ የማድረግ ፕሮባቢሊቲያችን እንደ መጀመሪያው አይሆንም። አክቹዋሊ ብዙ ጊዜ ትሬዲንግ ጋምብሊንግ የሚሉበት ምክንያት ሪስኩ ዳይሬክት ስለሆነ ነው። ልክ እዚሁ ጋራ $20 ወይም $30 ወይም $100 የትኛውም አይነት እንዳቅማችሁ ሪስክ ታደርጋላችሁ። ከዛ በኋላ ፊድባኩም እዚሁ ነው። ስትከስሩም እዚሁ ትከስራላችሁ፣ ስታተርፉም ደግሞ እዚሁ ታተርፋላችሁ። ነገር ግን ይሄም ደግሞ ዘ ሴም ነው ለየትኛውም አይነት ነገር። እንደ ኤግዛምፕል ቢዝነስን እንውሰድ። ለምሳሌ አንድ ሰው ቢዝነስ ሲጀምር የግድ ኢንቨስትመንት ያስፈልገዋል። ኦብቪየስሊ ላይክ ሰራተኛ ሊቀጥር ይችላል። የሚያመርተውን ነገር የሚያመርቱለት ሰዎች፣ ዴሊቨር የሚያደርጉለት ሰዎች፣ የሚያስተዋውቁለት ሰዎች። አንድ ሰው ቢዝነስ ቢውልድ ሲያደርግ አክቹዋሊ ሪስክ ነው which means ገንዘብ ኢንቨስት እያደረገ ነው፣ ሪተርኑን አላገኘውም እና by the same way ከትሬዲንግ ጋር በሚመሳሰል መልኩ ያ ፕሮዳክት በምን ያህል መንገድ ይሸጥለት አይሸጥለት
ጋራንቲድ አይደለም። which means ያ ያመረተው ፕሮዳክት or ደግሞ ሰርቪስ ተሽጦ ያወጣውን ገንዘብ ይመልስለት አይመልስለት ጋራንቲድ አይደለም። ስለዚህ the same thing is for trading። እዛ ጋር ሪስክ ያደረግነው ገንዘብ መልሰን እናገኘው እናትርፈው ጋራንቲድ አይደለም። the difference የሚሆነው ትሬዲንግ በአጭር ታይም ሆራይዘን ስለሚሆን ነው። አንድ ቢዝነስ መክሰሩን እስኪያቅ ድረስ ሜቢ አመት ሊፈጅ ይችላል። which means አንዴ ሪስክ ያደረገው ገንዘብ ሲከስረው ጀስት ይሆናል አይደል በአመት ነው ከብዙ ነገሮች በኋላ ነው የሚከስረው። ስለዚህ ይሆናል አይደል ማይንዱ ላይ ኮምፕሬንድ ለማድረግ አሪፍ ይሆነ። ነገር ግን ትሬዲንግ ላይ ጀስት ኢን ሞመንት ሊከሰር ይችላል አክቹአሊ ማለት ነው። that's the difference እንጂ የትኛውን ቢዝነስ ላይ ሪስክ ያደረግን ነው the same way ደግሞ ከትሬዲንግ ጋርም ደግሞ አውትካሙን ኮንትሮል ማድረግ አንችልም። the same thing is for business አውትካሙን ኮንትሮል ማድረግ አንችል። ሶ ሪስክ የሌለበት ነገር የለም። ለትሬዲንግ ዲፍረንት የሚሆንበት ምክንያት ዳይሬክት መሆኑና አክቹአሊ ደግሞ ኤክስፒሪየንስ የምናደርጋቸው ነገሮች በጣም በሾርት ታይም ሆራይዘን መሆናቸው ነው። that's the only difference እንጂ everything ሪስክ አለው አክቹአሊ። ሶ ከዚህ በኋላ የትኛውም ሰው ትሬዲንግ ቁማር ነው ሲላችሁ እነዚህን ሀሳቦች እያነሳችሁ ቻሌንጅ ልታደርጉ ትችላላችሁ። አክቹአሊ ደግሞ ትሬዲንግ ቁማር የማይሆንበትም ሪዝኖች እነዚህ ናቸው። ትሬዲንግ የሚሰራበትን መንገድ በደንብ አንደርስታንድ እያደረገ ከሄደ ሰው አክቹአሊ ትሬዲንግ ቁማር አይደለም። ስለዚህ አይ ሆፕ በዚህ ስፔስ ላይ ያላችሁን ኮንፊዥን ትንሽ ክሊር እንዳደረገላችሁ አልጠራጠርም። ይጠቅማል ብላችሁ ለምታስቡት ሰው ትሬዲንግ ጋምብሊንግ ነው ምናምን ለሚላችሁ ሰው ይሄን ቪዲዮ ልካችሁለት ልታሳዩት ትችላላችሁ። በቀጣይ ጊዜ እስከምንገናኝ ባይ ባይ ብያለሁ።